ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች፣ እንግዲህ በዛሬ ቪዲዮ እነ ጆ ድጋሚ ወደ እስር ቤት ይገባሉ የተባለ ነው። አስፈሪ ነገር አለ። እስቲ ዙ ቪዲዮ አብረን ነው። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ታከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ትዕዛዝንም አስተላልፏል። ከላይ እንደምትመለከቱት በማህበራዊ ሚዲያ ገጽታዬን አበላሽተውብኛል፣ እነዚህ የተጎዱ ዜጎችንም አጋልጠውብኛል ያላቸውን ቲክቶከሮችና ሌሎች ተጽዕኖ ፈጣሪዎች እየታደኑ እንዲታሰሩ ለትግራይ ፖሊስ ትዕዛዝን አስተላልፏል። ሁላችሁም ቪዲዮ ላይክ ያደረጋችሁ የፕላስ ምልክቱን በመጫን ቤተሰብ ሁኑ። ዝርዝር መረጃም አለ። እንደሚታወቀው በህጻጽ የተለያዩ እርዳታዎችን በቦታው ድረስ በመሄድ ያደረጉት እነዚህ ቲክቶከሮችና ተጽዕኖ ፈጣሪዎች በተለይም ደግሞ ገጽታዬን አበላሽተውብኛል በማለት ህወሓት ክሱን አቅርቧል። በዚህም ታዲያ ታድነው ይያዙልኝ በህግ ጠይቃቸዋለሁ የሚል መግለጫ ነው የወጣው። ምናልባትም የፖለቲካዊ ትርፍ ለማግኘት እንዲሁም የፌዴራል መንግስቱ እርዳታዎችን ከልክሎ ነው ይህ ረሃብ የተከሰተው በማለት የተለያዩ የፖለቲካዊ ትርፎችን ለማግኘት ገጽታዬን አበላሽተውብኛል ያላቸውን ቲክቶከሮች ይታሰሩልኝ ሲል በዛሬው ዕለት ትዕዛዝን አስተላልፏል። ከዚህ ጉዳይ ጋር በተያያዘ ቀጣይ መረጃ እንመለስበታለን። ባይ በጣም የሚገርሙ ነው። ህዝባችሁን ሂደው ስለረዱ ይታሰሩልኝ ምን ማለት ነው? ግን የፖለቲካ ይዘት ምናምን ነገር ስላለው እኛም ብዙ እዚህ ውስጥ አንገባም። ግን በጣም አሳፋሪ ነገር ነው። እንደዚህ አይደረግም። እስቲ በጣም ይሰኛል። ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይህ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ ተራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ ነው። አንደኛው የጠፋውበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? መጣው። እሺ መጣው። ወይዬ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋብህ? ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣውኝ። እሺ የማንንም ኮልኮሌ አትሰብስብብኝ አልኩህ። ይቅርታ። ይኸው እናንተማ አንተ ናፍቄ ህይወት የተበላሸው። ይቅርታ በእናትህ ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ አንተን ነው የፈለገች። ለምን? ምንም ችግር የለውም እኮ ልታወራ እፈልጋለሁ። ምንም ችግር የለውም። እሺ ከሰተው በጨለማ አትከብቤ ጃሽ ይንታለርክ አኩኩሉ ጨዋታችንን አታቆምላሽ አራዘጠኝ እንደገባ በጭራሽ እስቲኩን ያዝ ጠመር እንበል ያጀማ ነብር ና ባል ተራመድ። አይ ና ብለሃለሽ ብሎኝ ነው። የምትፈልገው ነገር አለ? አንዳንዴ ሰው ሲጠፋ በሰላም እንዳንሆን ምን አይነት ጨለል ቪዲዮ ነው የሚሰራው? ምን አይነት እግዚአብሔር። ይሄ ልጅ ግን አለመውደድ ይቻላል። በርጠሜቱን አይቻልም። በቃ ይገርም ልጅ ነው የሚመች አባቴ። ዛሬ እዚሁ አዲስ አበባ ዋሪ አካባቢ የተፈጠረውን ኢንሲደንት አይታችኋል አይደለ? አንድ ህጻን ልጅ 7ኛ ፎቅ በመስኮት በኩል ወደ ውጭ ወጥቶ ደግሞ ቤታቸው ዝግ ነበረ። ምን ብላችሁ ኤክስፕሌን እንደምታደርጉ አላውቅም። ብቻ እንደምታዩት ውጪ ቆሞ ነበርና ብዙ ሰዎች ደንግጠው ነበር። አንዳንዶች እንደምታዩት እየቀረጹ ነበርና አንድ ጀግና ወጣት እንግዲህ በሩን ሰብሮ ገብቶ ህፃኑን አድኗል ማለት ነው። እና ሰሞኑን አንድ ልጅ ደግሞ ከደምቢ ዶሎ አዲስ አበባ ከመኪና ስር ተንጠልጥሎ መምጣቱን አይተናል። በሰላም ደርሷል። እግዚአብሔር ብቻ ህፃናትን ይጠብቃል። ግን ምን ብላችሁ ነው አሁን ይሄን ኤክስፕሌን ልታደርጉ የምችሉት? አንድ ህፃን ልጅ እንዴት በተዘጋ ቤት ውስጥ በመስኮት ወደ ውጭ ወጥቶ ሊቆም ቻለ? how do you even explain this? በቃ ይሄ እኮ በጣም ዊርድ የሆነ ነገር ነውና ብቻ እግዚአብሔር ይመስገን ልጁ ተርፏል። እውነት ነው። በጣም አስደንጋጭ ነበረ። ቲክቶክ ላይ አይታችሁ ከነበር ከዚህ በፊት በጣም አስደንጋጭ ክስተት አይታችሁት ከሆነ እንት ራሱ ያቀረበው በጣም በስማ እንዴት አንድ ህፃን ልጅ እንደዚህ በመስኮት ወጥቶ ከ7ኛ ፎቅ ላይ ምናምን እና ደግሞ ከውጭ ከሌላ ሀገርም እንደዚህ ከስር ተንጠልጥሎ የመጣ ልጅ አለ። በጣም ይገርም። ብቻ ይጠብቅልን። ሌላ ምንም ማለት ነው። ሴጣን የመስማት እንጂ የልብን የማወቅ ችሎታ የለውም እና ሁላችን ዝም ማለት መልመድ አለብን። ሁሉም ነገር ዝምታ ወርቅ ነው አይደለም የሚለው ሀገር ልጅ እውነት እኮ ነው። ብዙዎቻችን በረከቶቻችን ራሱ የሚነፍሱብን የሚሄዱብን ስለምንለፈልፍ እኮ ነው። ወሬ ስለምንወድ ነው። ሳይሆንልን ሊሆንልን ነው። ሳናረግ ልናረግ ነው። ሳይሳካልን ሊሳካልን ምናምን ያን የሴጣን ጆሮ ይገባና ከዛ እንትን ይላል። ግን በሆድ ይዞ እግዚአብሔር ያውቃል ብሎ መጠበቅ በጣም ወሳኝ ነገር ነው እና መልመድ አለብን ከኔ ጀምሮ በቁም ነገር።
እውነቱን አብዛኞቻችን ዝም ማለት አንችልም። ዝም ብለን ነው የምንለፈልፈው እና እግዚአብሔር ሆይ ዝም የምንልበትን ነገር ስጠን እስቲ። ዝም ያም ነገር አያስፈልግም። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ የኔ የወደፊት ባሌ ነው ማለት ነው። እቺ ተደርጎኛል ነው ነገር ግን ሊያሳስበው አይገባም። ሊያሳስበው እንደሚገባ ተቀለጥ ነው ተገኘ ቤታችን ውስጥ ወዲያ ሰው ውሻ ይኖራል። ባሻ ሰው እና ደግሞ ዳክዬዎች ይኖራሉ። እንደዚህ አይነት ለያቸው ወጣ ያሉ ዶሮዎች ሊኖሩ ይችላሉ። ራንደም ዶሮዎቹ እንዳሉ ማለት ነው። ይኸውት ኦፍኮርስ ጨርሶች ይኖሯቸዋል። እንደዚህ አይነት የሚያማምሩ ዶሮዎች ይኖራሉ። ራንደም እርግቦችም ይኖራሉ። ስለዚህ እንደዚህ አይነት ሴት አግቡ። እንደዚህ አይነት ቺታ አታረግባችሁ ማለት ነው። እንስሳ እንትን ስለነበር ያላልኩም አባቴ እዚህ ጋር ሰውዬ ነኝ ያስተ አንተ ጆዋናም ካሜራማን አዲስ አበባ ሴት የለም ነው ያልከው? ከዚህ በላይ ከየት ይምጣል? በእናትህ ድሮም አንተ ፈታላ የሆኑ ሴቶች ናቸው የሚመቹህ። በተለይ ማታ ላይ የሚወጡ የአዲስ አበባ ሴቶች አምፖላ እንደ የሚመስሉት አሳያችሁ። አያችሁት? ይሄኔ መሰለ ቀጠቀጥ የሥራ ሊስጥ መንታ ወንድሜ ጆቫኔላ። ለነገሩ በደህና ጊዜ አንተ እዚህ ጋር እኔ እዛ ጋር እኔ እዚህ ጋር አንተ እዛ ጋር ይመስገነው በጊዜ ደርሻለሁ። ይቺን የመሰለ ከተማ ሳታመልጠኝ ወጣትነቴ ቶሎ እንትን ሳይል ደርሻለሁ። ይመቻችሁ። ለማንኛውም አዲስ አበባን እንዴት አያችኋት? በእናታችሁ እስካሁን የአዲስ አበባ ልጅ ሆነ አዲስ አበባን ያልጎበኘ ስንት ፋራ አለ እኮ በእናትህ። እኔስ በግደና ይመቻችሁ። አቦራስቸው በእናትህ ላይክ ፎሎ ሼር እንዳይለያችሁ። ይመቻችሁ። ሻፓቶ አቦ በእናታችሁ ይሄን ቪዲዮ ላይክ እያደረጋችሁ አቦ በእናታችሁ ሰብስክራይብ እያደረጋችሁ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ